ድሬዳዋ ከዚህ ቀደም የነበረ ታሪኳ ይታወቃል። በተለይ በዛ በአስቸጋሪ ወቅት ሰዎች በሰላም የፈለጉበት ቦታ መንቀሳቀስ በቀንም ሆነ በማታ ይቸገሩ የነበረበት ወቅት ነበር። ፖሊስም ከሱ የሚጠበቀውን አገልግሎት ለህብረተሰብ ለመስጠት የተቸገረበት ጊዜ ላይ ነበር። በአጠቃላይ ህብረተሰብና ፖሊስ መካከል ሰፊ ጋፕ እና አለመተማመን የተፈጠረበት ህዝቡ ምን ይፈልጋል የሚለው ነገር ነበር። ክቡር ኮሚሽነራችን ከነሙሉ ማኔጅመንታቸው ያዩት ምንድነው እስቲ ለህዝቡ ያላሟላልነት ነገር ምንድነው? አሁን ሰላሙን በማረጋገጥ ረገድ ከህብረተሰቡ ጋር ተሰርቶ ውጤት እየመጣ ነው ያለው። ይሄ ብቻ የህብረተሰቡን ፍላጎት ያረካል የሚል ጥያቄ ነበር። ክቡር ከንቲባችንና እንዲሁም ኮሚሽነራችንና እንዲሁም የክፍላችን ኃላፊ የኮማንደር የሄኖ ሽፈራው አብረው በመሆናቸው እለት ተእለት ያለውን እንቅስቃሴ ከነሱ ጋር በመገናኘት ብዙ ለውጦች አግኝተናል። ይህ ለውጥም የመጣው ያው ተደክሞበት ነው። እስከ ፓርላማ ድረስ የተነገረላት ድሬዳዋ በአመራሮቻችን ነው የምለው ነው። ጠንካራ አመራሮች አሉ ድሬዳዋ ላይ። በድሬዳዋ የማይደራደሩ ከከንቲባችን ጀምሮ እስከ ኮሚሽነራችን እስከ ታች ድረስ ያሉ አመራሮቻችን በድሬዳዋ ላይ የማይደራደሩ ናቸው። ህዝቡም የማይደራደር ነው። ስራቸውን እየሰሩ አገልግሎት እየሰጡ ህዝብ ይጠብቃሉ። በእግር የሚንቀሳቀሰው ህዝብ የሆነ ነገር ቢደርስበት አንደኛ ሮጠው የሚይዙት እነሱ ናቸው። ብቻም አይደለም የትራፊክ አደጋ እንዲቀንስ ትልቅ ሚና ተጫውተዋል። ማታ ላይ እነሱ ናቸው ዘርፉን በአግባቡ የታክሲ አገልግሎቱን የሚመሩት። ስለዚህ በማታ የሚደርስ የትራፊክ አደጋ ዜሮ ወደሚባል ደረጃ እንዲመጣ ትልቅ ሚና ተጫውተዋል። ትኩረት የምንሰጠው የከተማችንን ሰላም የመጠበቅ እንዲሁም የፖሊስን አብሮነታችንን ድጋፋችንን ጸጥታውን ሰላሟን ለማስከበር ከፖሊስ ጋር እኩል ከጎን ለጎን ቆመን በመስራታችን ማህበራችን እዚህ አሁን ያለበት ደረጃ እንዲደርስ ከፖሊስ ጋር በመስራታችን እዚህ ደረጃ ደርሰናል። እኔ ወደ ከዚራ የሚሄድ ከሆነ አንደኛው አባለ ጓደኛዬ ወደ ሼል ይሄዳል፣ አንደኛው ወደ ሳቢያን ይሄዳል። ሳቢያን ላይ ያለውን ቅኝት እየቃኘ ነው የሚሄደው። ገንዘብ ብቻ አይደለም እየሰራ የሚሄደው፣ ከተማውን እየጠበቀ ነው የሚሄደው። እየቃኘ እየሰራ ሲሄድ ከተማውን እየጠበቀ ነው የሚሄደው። እዛ ላይ የሆነ ችግር ከደረሰ ይቆማል። ባለበት ቦታ ላይ ከዚራ ካለ የከዚራ ፖሊስ ጣቢያ አለው። አንድ ስልክ ነው የሚደውለው። ከኋላ ጓደኞቹ ካሉ እነሱ ይደርሳሉ። ወንጀል አንድ ሰው እየተዘረፈ እንኳን ካለ ከተማችንም በዚህ መልኩ ነው የምንጠብቀው። ምሽቱ የኛ ነው ስንል ሌሊት ላይ ያው እንደሚታወቀው የፖሊስ አባል አለ። እንዲሁም የፖሊስ አባል የማይደርስበት ቦታ እኛ ተሽከርካሪ ይዘን ስለምንይዝ ውስጥ ለውስጥ በየሰፈሩ ገብተን የተለያዩ ወንጀሎች የሚሰሩትን ወንጀሎች በፍጥነት ስናይ ማስቆም እንችላለን እናስቆማለን። ማስቆም ማንችለውን በስልካችንም ሊሆን ይችላል፣ በተለያየ ነገርም ሊሆን ይችላል። በፍጥነት ለፖሊስ መረጃውን ሰጥተን ያንን ነገር ለማቆም ነው። የመጀመሪያ ዓላማችን ህዝባችን በሰላም ወጥቶ በሰላም እንዲገባ ነው የምንፈልገው። መተው ምን አይነት ሀገር ነው እስከ 8 ሰዓት እስከ 9 ሰዓት ተሽከርክረው እንዴ አንድ ነገር ሳንነካ ህዝቡ አልጋየት እንዳለ አሳይተን የፈለጉበትን ራት የሚበሉበትን ምን አይነት ሀገር ነው ብለው መስከረቡላት የሄዱበት ሀገር ድሬዳዋ ነች ይልሻለሁ። የምሽቱን ኃላፊነት ወስደን እስካለን ድረስ የጸጥታው አንዱ ማዕከል ነን። ከፖሊስ ጋር አብረን ቆመን ጸጥታውን ለማስከበር እስከሰራን ድረስ ማገዝ አለብን ብለን ስለምናስብ የትኛውንም አይነት ወንጀልም ይሁን ማንኛውንም አይነት ለምሳሌ አደጋም ሊሆን ይችላል፣ ስርቆት ሊሆን ይችላል፣ የቤት ዘረፋ ሊሆን ይችላል። እነኚህ ነገሮች ከ199% ማስቆም ችለናል ከፖሊስ ጋር ተባብረን በመስራታችን ማለት ነው። ማታ ላይ እንቅስቃሴ የሚያደርጉት በሌሊት ባጃጅ ነው። በእግር አይንቀሳቀሱም፣ በተለያዩ እንትኖች ወንጀል ፈጽመው አይንቀሳቀሱም እና ያው ታክሲ በመጠቀም ስለሆነ ያው ሁሉም ንቁ ናቸው የሌሊት ታክሲ አሽከርካሪዎች። አንድ ላይ በጋራ ሆኖ ያንን የሚያዝ ከዛ ውጪ ደግሞ ስልክ ደውለው ወዲያውኑ ቢያንስ በ10 ደቂቃ ባልሞላ ውስጥ ነው አባላቶች የሚመጡት የጸጥታው አካል ማለት ነው። የሌሊት አሽከርካሪ እንደዚህ አይነት ጥቆማ ሲሰጥ ማለት ነው። ለስራዬ በሚንቀሳቀስበት ወቅት በከተማችን ውስጥ የተለያዩ ጸጉሮ ልውጥ ወይ ደግሞ የከተማ ሰላምና ጸጥታ ለማደፍረስ እንቅስቃሴ አንግቦ የሚንቀሳቀሱትን አይቻል አልፈውም ማለት ነው። ምክንያቱም ከተማዬ የሰላም አየር ስተነፍስባት ነው
ሰርቼ መኖር የሚችለው። በሆነ አጋጣሚ የሆነ የትራፊክ አደጋ ቢደርስ እነሱ ሰርቪስ ሰጥተው አድርሰው የአደጋ ያደረሰውን ሰው ተከታትለው ይዘው ለህግ ያቀርባሉ። ህግን ማስከበር ለህዝባችን አስፈላጊ ነው ብለው የማይከፈላቸው ግን የፖሊስ አባሎች ናቸው። በጣም ትላልቅ የሚባሉ ወንጀሎችን በእኛ ልጆች አማካኝነትና እንዲሁም በፖሊስ አማካኝነት ትላልቅ ወንጀሎች የመሳሪያ ዝውውር ሳይቀሩ ተይዘው መጥተዋል። ይህ የሆነበት ምክንያት ምንድነው? እዚህ ጋር ወጣቱ የተደራጀበት ዋነኛው ዓላማ አንደኛ ድሬዳውን ይጠብቅ፣ ሁለተኛ በድሬዳዋ ከተማ ላይ ምሽት ላይ እኛ እያለን አንዲትም ወንጀል እንዳትሰራ እንፈልጋለን። ያ ማለት ምን ማለት ነው? የምናየውን ነገር በፍጥነት ከፖሊስ ጋር ኮንታክት አድርገን ያለውን ነገር በፍጥነት ቦታው ላይ እንዲቆም እናደርጋለን። በአሁኑ ሰዓት የትኛውም ሴት ብቻዋን የፈለገችበት ደርሳ መመለስ ትችላለች። በየቦታው ላይ አሉ እነሱ። ጥቃት እንኳን ቢደርስባት አሯርጠው ይዘው ለህግ ያቀርባሉ። ምናልባት ትራንስፖርት ስንሰጥ ሰዎች ተሳፍረው እቃ ጥለው ወይም የተለያየ ነገር ረስተው ሊወርዱ ይችላሉ። ሌሊቱ የኛ ስለሆነ እኛን ሰዎች ፕሮቴክት አድርገን ኢቭን ራሳቸውን እንኳን በመጠጥ ተዝናንተው የተለያየ ነገር ሆኖ ቢገቡ እኛ ያንን እቃ አምጥተን እዚህ ተቋማችን ላይ አስቀምጠን እንዲሁም ፖሊስ ኮሚሽን ወይም ትራፊክ ቢሮ አስቀምጠን ጠዋት ላይ መተው እንዲወስዱሉ የምናደርግበት አጋጣሚዎች አሉ። ይሄ ነው ሌሊቱ የኛ ነው ብሎ የተሰጠን ኃላፊነትን በዚህ ልክ ነው ለህብረተሰቡ እያገለገልን ያለ ነው። የሌሊት በምንሰራበት ሰዓት ብዙ ወንጀሎች አሉ። ስርቆት አለ፣ የሳት ቃጠሎ አለ። ቢነሳኛን ሪፖርት የምናደርገው የተሰረቀን ነገር ይዘን በመመለስ ብዙ ነገሮችን መልሻለሁ ነው። ያው ላፕቶፕ አስይዣለሁ፣ ዲናሞ አስይዣለሁ። ተልኮ ይዘው የመጡትን መታወቂያ የሌላቸውን ያለ ፓስፖርት ያለ ምን የገቡትን ይዤ ለህግ አቅርቤ እስከ ፍርድ ቤት ድረስ አስይዘን ለህግ አቅርበን እስከ ፍርድ ቤት ድረስ የደረሰበት ሁኔታ ነው ያለው። የዜጎች የተዘረፉ ንብረቶች፣ የመንግስት መሰረተ ልማት የተዘረፉ የመሰረተ ልማት ሀብቶች በእነኚህ ልጆች ቁጥር ስፍር የለውም የተመለሰው። ሰላም ካለ ነው ሁሉም ነገር የሚኖረው። ሰላም ካለ ነው መማር የሚቻለው። ሰላም ካለ ነው ስለ ልማትና ስለ ኢኮኖሚ ማቅረብ የምንችለው ሰላም ካለ ነው። 500 የሚሆኑ ህጻናቶች የትምህርት መሳሪያ የተለያዩ ቦርሳዎች ምናምን እነሱን በየአመቱ መስከረም ላይ ድጋፍ እናደርጋለን 500 አባል። በመሃል ደግሞ እንዲሁም አረጋውያን ቤቶች እንጠግናለን። አቅመ ደካማዎች አሉ አይደል? እነሱንም እየሄድን ቤት ለቤት ቢያንስ የሚያስፈልጋቸውን ነገሮች እንሰራለን። ሁላችንም አሰባስበን ያው ማህበረሰቡ አንድ ላይ ሆነን እናፈጥራለን። ሙስሊም ማህበረሰብ የክርስትናው ፕሮግራም ሲኖር እንደዛው አንድ ላይ አሰባስበን ከዛ በተጨማሪ ደግሞ የአቅመ ደካማ የሆኑ ቤቶችን ማህበረሰብን የሄደን ፈልገን ቤት ሰርተን የተለያዩ የቤት እቃዎች አሟልተን ቤት እናስረክባለን። ይሄ ትልቁ ስራችን። ከዛም በተጨማሪ የደም ልገሳ አለ። ለከተማቸው እጅግ በጣም ትልቅ የሆነ የላይብራሪ እንዲገነባ የራሳቸውን ኮንትሪቢዩሽን አውለዋል። የትኛውም በዓል ሲከበር የነፃ አገልግሎት ይሰጣሉ።